ግን አብረን ከሆነን በኋላ ነው በጣም ደግሞ ሱስ ውስጥ የገባሽ? ይመስለኛል። እኔ እንግሊዘኛ ሳወራ እንጂ ማቀያየረው ነገር ለምሳሌ እንትን ቮይስ ኦቨር ብዙ ጊዜ ምለው ኦቨር ቮይስ ዊንዶ በጣም ነው የምወደው። እንትን ላይ ፍሩትስ ላይ እንዳለው ልጅ የለም ዊንዶ እያለ ነው የሚያው። አክቹሊ እኔ የምወደድኩ ፍቅሬ ነህ ህይወቴ ክብሬ አለቻለሁ። በስመ አብ ጥንቻ ምንድን ነች? ሰመስተር በቃ ይፈቱታል እነሱ ይደርሱበታል። እኔ ማላውቀው ነገር ይደርሱበት ነው ጥንቸልና ኤሊዮን ነው። ካካል አስተማሪው መጣና ምን ቢለኝ ጥሩ ነው እቺ ኤዩኝ ደብቁኝ ታመጣለች አለኝና እሺ በይፋ ተጀምሯል አሁን። ሰላም ደህና ናችሁ? This is Sip and Sing Sunday with Andy and Sir. Usually ይህን ፕሮግራም ያሰብነው ለእሑድ ነው። ለመጀመሪያ ግን ለበዓል ነው የምንጀምረው ማለት ነው። ይህን ፕሮግራማችንን የሙዚቃና የፍቅር ህይወታችንን እየተጠያየቅን በሚያዝናና በሚያስቅ መልኩ ወደ እናንተ ይዘንላችሁ እንቀርባለን። እንደምትወዱት ተስፋ እናደርጋለን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር do everything ይቀር ሰብስክራይብ፣ ላይክ፣ ሼር ሁሉንም ነገር አድርጉልን። ቴንክ ዩ አብራችሁን ስለምትቆዩ። ያው እንግዲህ መግቢያውን እሷ ብለዋለች። ተጀምሯል። የገና ዋዜማ ነው። የገና ዋዜማ ቡና እየጠጣን ለምን ከዩቲዩብ ፋሚሊዎች ጋር እናሳልፍም ብለን የጀመርነው። አንዳንድ ጥያቄዎች አሉ። ጥያቄዎቹም ምንድነው በወረቀት ተጠቅልለዋል። እዚህ ውስጥ ናቸው። እየመረጥን እንጠያየቃለን። ቆንጆ ቆይታ እንደሚሆን ተስፋ አረጋለሁ። እንደምትዝናኑ ተስፋ አረጋለሁ። ወደ ጥያቄዎቹ ከመግባታችን በፊት ማለት ነው እንደ ትውውቅ እንዲሆን እኔም ራሴን ከማስተዋወቅ አንተም ራስን ከምታስተዋወቅ እስቲ እኔን አስተዋውቃቸው፣ እኔ ደግሞ አንተን አስተዋውቃለሁ። እሺ። ጸደይ ትባላለች። ዘፋኝ ነች እና የኔ ባለቤት ነች። ሆነስትሊ የምታወቀው እንዲህ ባለቤት ነች። እሷ የምታወቀው በዛ ነው። ብዙ ጊዜ እሷን ምንድነው የሚያጋጥመው መሰላችሁ? ብዙ ጊዜ ብቻዋን እሷን አያውቋትምና ከኔ ጋር ስትሆን ብዙ ጊዜ ያውቋታል። አጋጣሚ ሆኖ ብቻሽን አላውቅሽም ምናምን ሲልሽ እንደው እንዲ ምናምን ስትያቸው ከጊታሪስት ሳሳያቸው ወይ ምናምን ያስታውሱኛል ማን እንደሆንኩ። እና እንደዛ ነው። ከዚህ በኋላ ብቻዬን ብታዩኝ እወቁኝ። ኤዩኝ በደንብ ኤዋት በደንብ። እዚህ ጋር የምታዩት ወጣት አንድነት ይባላል ሙሉ ስሙ። ኤንዲ ነው የምንለው ባጭሩ። ስለኔ ሲወራ ባይዘው ይጀነን እንላለሁ። ይሁት በኢየሱስ ስም ብቻ አንድነት ይባላል። ጊታሪስት ነው፣ ጎበዝ አቀናባሪ ነው። ለእኔ ደግሞ ባለቤቴ ነው፣ ጓደኛዬ ነው፣ ወንድሜ፣ አባቴ፣ ሁሉ ነገሬ ነው። ምን እንዲታወቅ እንዳስታውቅ ለምፈልገው ነገር አለ። እድሜ አይነገርም። እንዲታወቅ እድሜ ትንሽ ስለሆነ ያን ያለ እንትን አይደለም። ግን ትንሽ ነገር ማውራት የለብንም ብዙ። ግን ምንድነው ወጣት ነው በቃ ምንድነው ማለት ነው። እኔ ምን ነበር ስትኛ ተጨናነቅ በቃ እንደዚህ። እሺ ሁለታችንም የቡና ሱስ አለብን። የሚገርማችሁ እኔ ቡና የጀመርኩትኝ ከ5ኛ ክፍል ጀምሮ ነው እና የሚገርምሽ ምሳ ሰዓት ላይ ከትምህርት ቤት ምሳ ሰዓት ላይ ወደ ቤት መሄድ እንችል ነበርና በቃ ቡና ጠጥቼ ነው የምሄደው። ቡና ከሌለ በቃ በጭራሽ ከዛት መማር አልችልም። እና ማዘር ነች ያስለመደችኝ ቡና እና በቃ አጋጣሚ ሆኖ ደግሞ በቃ ጸዲም ቡና በጣም ግን አብረን ከሆነን በኋላ ነው በጣም ደግሞ ሱስ ውስጥ የገባሽ? ይመስለኛል። በተለይ የቡና ሱስ በተለይ 3ኛ ጠጥቼ ማላቅም ነበረ። እኔ ደግሞ በጣም ወፍራም ቡና ነው የምወደው።
ላይክ በቃ አንደኛና ሁለተኛዋን እንደምንም ጠጣለሁ ልጠጣ ብዬና እኔ እንጃ በስንት ዓመቴ እንደጀመርኩ ግን ትልቆኝ ይመስለኛል ማሚ እንዳፈላላት በግድ በቃ ጠጭ እያለች ታስለምደኝ ነበር። ሶስተኛ ሁለተኛ የጠጣው ፋይናሊ ወፍራም ቡና ብቻ የምወድ ሰው ሆኜ እረፍ እና አይ ቲንክ እሱ ሞር አፋቅሮናል ቡና። ከዚህ ሁሉ ጊዜ እንደዚህ ቁጭ ብለን ነው የምናፈላው። ባይ ዘ ዌይ በጣም ብዙ ያልተቀረጹ እንደዚህ አይነት ሞመንቶች አሉና ቢቀረጹ በጣም በቃ መጓጓላቸው ከፋሚሊዎች ጋር ከቤተሰቦቻችን ጋር የሚያሳልፍናቸው ጥሩ ጥሩ ጊዜዎች ነበሩ። ከጓደኞቻችን ጋር ከራሳችን ጋር ያው የታወቀ ነው። ኢቨን ስራ እንኳን ቢኖረን በጊዜ ተነስተን ላይክ በጠዋት ተነስተን እናፈላለን እንጂ ሳናፈላ ሳንጠጣ አንወጣም። እንግዲህ እንደዛ ነው የቡና ህይወታችን። አሁንም ለትውውቅ እንዲሆነ ወደ እነዚህ ወደ ጣዎቹ ጥያቄዎች ከመግባታችን በፊት ሙዚቃ እንዴት እንደጀመርን የራስህንም የራሴንም ቀስ እያልንና አሁን ምን ደረጃ ላይ እንደደረስንና ምን ደረጃ የመድረስ ፖቴንሻል እንዳለን እስቲ ትንሽ እንጫወት። ጀምር አንተ። እኔ ከዚህ ቀደም ያለውን ቪዲዮ ካያችሁ ሙዚቃ ያው ከልጅነቴ ነው የጀመርኩትኝ። ምንድነው በጣም በተደጋጋሚ ነው እምላት ጭንቃል በቃ ራሴን ካወኩ ጀምሮ በቃ ሙዚቃ እንደምወድ ነው ማቀውና ቤትም ሲነግሩኝ እንደውም ከዛም በፊት ራስህንም ከማወቅ በፊት ሙዚቃ ተወድ ነበር ምናምን ብለውኛል። እና እየከፈትኩ ሙዚቃ ምናምን እሰማለሁ ምናምን እና በጣም ነው የምወደው። አብሮኝ የተማሩ ልጆች እስቲ ይሄን ቪዲዮ የሚያዩ ከሆነ ሼር አደርግላችኋለሁ፣ ኮሜንት ያደርጋሉ። ያው ዴስክ ላይ ምናምን ነገር ኪቦርድ ስላለው ምናምን በጣም እጮት በቃ ማለት በቃ ቀኑ ሙሉ ትምህርቱን ዝቼ እሱን እጮታለሁ። በጣም ማረሳው ሙዚቃ ከመውደድ የተነሳ ማረሳው ሞመንት ፕላዝማ ላይ ስንማር ሙዚቃዋን ነበር ምሰማት እና በጣም በቃ ፋብራይት የሆኑ ሙዚቃዎች ነበሩኝ። አይ ቲንክ የማትስ ነው ያ ትምህርቱ ያስጠላል፣ ግን ሙዚቃው ማጀባ ነበራቸውና በጣም ነበር የምወደው። ከዛ ብዙ ቦታ ተምሬያለሁ ሙዚቃን። ግን የመጀመሪያው ምንድነው ዴቭ ይባላል ፕሮቴስታንት ቸርች ውስጥ ኪቦርድ የመጀመሪያ አስተማሪ እና እጄ ላይ ይጸልይልኝ ነበረ እና ዴቭ ቴንኪው በጣም አመሰግናለሁ። እጄ ላይ ይጸልይልኛል ኪቦርድ ከማጥናቴ በፊት ምናምን የተወሰኑ ነገሮች አሳይቶኝ ነበረ። ከዛ ማዘር ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ አስተማረችኝ ባቲ ሙዚቃ ትምህርት ቤት ቃልቲ ብራንች የነበራቸው ጊዜ እዛ አስተማረችኝ። ያኔ በጣም ፈጣን ነበርኩ። 2 ወር ነው አይ ቲንክ 3 ወር ተምሬ በጣም በቃ አስተማሪው ተመቸውትና ና ምናምን ያኔ በጣም ጩጬ ነኝ። ስንት ዓመቴ ማለት ነው 14 ዓመቴ ነው። እና የሆነ ባንድ ቀላቀለኝ ምናምን በጣም ባጭር ጊዜ ውስጥ ነው ያዛ ባንድ ውስጥ ገባው። በጣም ነበር ደስ ያለኝ። ቤዝ ክራር፣ እኔ ኪቦርድ፣ ከዛ እሱ ጊታር ይዞ መጮህ ጀመርን። የተወሰኑ ነገሮች አጠናንና አጋጣሚ ነው ትምህርት ክረምቷን ነበር የተማርኩት። 9ኛ ክፍል ትምህርት ተጀመረ ማለት ነው። ከዛ እንግዲህ እዛ ዴስኩ ላይ ተበጠብኩት ነው። ከዛ ልክ 10ኛ ክፍል ላይ ሁላችንም ወደ ጓደኞቼ ተነጋግረን ወደ ኮተቤ መምህራን ማሰልጠኛ ኮሌጅ ገባን። እዛ ተወሰነ ተማርኩ። ከዛ ግን ቅስሜን የሰበረኛ እንዳጋጣሚ አለች ባይ ዘ ዌይ በእውነት ኮተቤ የመጀመሪያ ዓመት ላይ ተማሪ ሁኜ ምንድነው የተፈጠረው ሚውዚክ ክላስ አለና ገብቼ እንትን እያልኩ እያለ ኪቦርድ አስተማሪው እስኪመጣ ኪቦርድ ነበርና ላይክ በጣም በቃ ላይክ ያኔ ሙዚቃ መሳሪያ ሳይ በጣም ነርቨስ ነው ነበር። ብዙ ሙዚቀኞች ናቸው ባይ ዘ ዌይ በቃ ደስ ይለናል ነገር በቃ ምናምንና በአይን ማየት ከሱ በፊት አንድ ነግርሻለሁ አስታውሽኝና ያሳለፍኩት የሚያሳዝን ታሪክ ከዛ በፊት ቡና ይናሽ ቴንኪው እግዚአብሔር ያሰብሽውን ያሳካልሽ፣ ዩቲዩብሽን ያሳድግልሽ። አሜን። ማለት ምርቃት በቃ ነኝ እንግዲህ ሁሌ ጨቅጭቄ ነው የምመረቀው፣ ግን እውነት እረሳዋለሁ። ለዛ ነው
እና ወደ ጨዋታችን ስንመለስ ስነካካልሽ አስተማሪው መጣና ምን ቢለኝ ጥሩ ነው እቺ እዩኝ ደብቁኝ ታመጣለች አለኝና በውስጤ በቃ እኔ ልጅ አይደለም ቆይታ ለኔ ኃይለኛ ሙዚቀኛ ሆኜ አሳያለሁ ብዬው ነበርና አልነገርኩሽም? በቃ አጋጣሚ ስለዛ ግቢ ሳወራ በጣም ትዝ አለኝና እንደዛ አለኝና ምንም ደብቁኝ የለም ያው እዩኝ እያልኩ ነው። እንደዛ ነው ሙዚቀኛ ማለት ያለበት አይደል? ሙዚቀኛ እንደዛ ነው መበረታታትም ያለበት እንደውም እንደዛ ነው አይደል? እንዲታይ ምናምን የሚያደርገው ነገር ላይ ነውና እንደዛ እያለ ግን ብዙ በመሃል ብዙ ነገሮች አሉ። ያው በሰፊው ደግሞ ሌላ ጊዜ እናወራቸዋለን ብዬ አስባለሁ። ከዛ ሊጋ የተገናኘንበት አጋጣሚ ደስ ይል ነበር። እሱ ሙዚቃ ነው ባይዘው የሚገርምሽ ያገናኘነው ምንድነው ሰፈር ቁጭ ብዬ ነበርና የሆነ ፕሮግራም አለ ዳንስ ሙዚቃና ውድድር እና አለኝና አጋጣሚ እዛ ሂጄ ቁጭ ብዬ ነበረ። እያየው ያለ አሉ ገብረ አምላክ እሱን አገኘሁት። ያው የተወሰነ ክሊፕም ያኔ ስለነበረው አውቀዋለሁና እንዴት ነው ምናምን ሰላም ተባባልን። እሱ አቃቂ ፌመስ ነው እና ሰላም ምናምን ተባባልን። ቁጭ አለን ስለ ሙዚቃ አወራንና እነሱ ባንድ ጆይን እንዳደረጋቸው ምናምን ጠየቀኝ። ብዙ ነገር አወራንና አጋጣሚ አንቺ ተማሪ ነበርሽ መጣሽ ቀጭን ነበርሽ ልጅ ነበርሽ። ከዛ ተገናኘን መጣን ተዋወቅን ምናምን ልክ እንዳየችኝ ደንግጣ ነበርና ሁሉ ጊዜ ነው እንደዚህ የሚለው የራስሽ እኮ ነው ያልሽኝ እኮ ኧረ እኔ አላልኩም። እሺ አላልሽኝ ብቻ ደስ ብሏት ነበር። ከዛ ተደሳሰተሽ ምናምን ነገር ከዛ ስልኬን ወሰድሽ እንዴ? ስልኬን ወሰድሽ። ስልኬን ወሰድክ ወይ? ስልክ ተቀያየረን በል። ኦኬ እሺ ስልኬን የመውሰድ ኢንቴንሽን አልነበረኝ። እሺ ስልክ ተቀያየርንና እንገናኛለን ምናምን ተባባልን። ጊታር ግዛልኝ አለችኝ። ጊታር መግዛት ፈልጋለሁና ጊታር ግዛልኝ አለችኝ። ከዛ በመሃል ተጠፋፋን ለአንድ 15 ቀን ወር 15 ቀን ይመስለኛል። 15 ቀን ምናምን አልተገናኘንም ነበረ። ከዛ አጋጣሚ ታክሲ እየጠበቅኩ ታገልሽ ትራስት እዚህ ስር ማለት ነው። እሺ ከዛ ምን አረግን? ታክሲ እየጠበቅኩ ጸዲ ዳቦ ገዝተሽ ነው ታክሲ ተራ አካባቢ ዳቦ ነበር። ከተገናኘ ምናምን አወራ ምናምን ገዛሽ እንደ ምናምን ተባባልን። ጊታር ገዝቻለሁ ምናምን አለችኝ። በቃ በጣም ጥሩ ምናምን ነገርና አኩስቲክ ነገሮችን መስራት ፈልጋለሁ ምናምን ስለይ በቃ እንገናኝና እንሰራለን ምናምን ተባባልን። ተገናኘን። ከተገናኘን ጀምሮ ደግሞ አንቺ ብትቀጥይ ወይ ደግሞ ካንቺ የሙዚቃ ጆርኒ እንደ ጋዜጠኛ ሲያደርገኝ ሬዲዮ ላይ ያላወራው ነው ቢሆን አሪፍ ነው። እሺ ያላወራናቸው ከሀሳቦች ካሉ እስቲ ለሞክር። እሺ ከኔ ልክ ታላቅ እህቴ ነበረች። በጣም ሙዚቃ የምትወደኝ ነበረችና በቃ እሷ ዘፋኝ እንደምትሆን ምናምን ዳንሰኛ እንደምትሆን ይገመት ነበር በደንብ። ፀሐይ ማለት ነው። ፀሐይ ትባላለች ታላቅ እህቴ። እና በቃ ቤት ማዘርና ፋዘር ሲወጡ ራሱ እንደወጡ የሚታወቀው ሁልጊዜ ሙዚቃ ትከፍት ነበር ጮክ አድርገው እና አይ ቲንክ የእሷም ኢንፍሉዌንስ ይሆናል አላውቅም። ሙዚቃ ያኔ በጣም ውድ ነበረ። እሷ የምታዳምጣቸውን በደንብ ሰማ ነበረ፣ እውድ ነበረ። ግን ለእሷም ነግሬያት ለማንምም ተናግሬ አላውቅም ነበር። በቃ ለራሴ ነበር ምዘፍነው ብቻዬን ስሆን ላይክ ብቸኛና እንዴት ነው ገለልተኛ አይነት ሰው ነበርኩ መሰለኝ በልጅነቴ። ብዙም ጓደኛ ምናምን ብዙ አልነበረኝም ነበርና ካደኩ በኋላ በቃ በደንብ የነገርኳቸው ጓደኞቼ በጣም ጥቂት ናቸውና ፋይናሊ ከዛ በፊት አክቹሊ ቤተክርስቲያን ግቢ ጉባኤ ምናምን ነበረንና እዛ መዝሙር ምናምን አስጠና ነበር። ሰንበት ማር ስለነበረ ግቢ ጉባኤ ለሚማሩት ሰዎች ደግሞ ትንሽ የተሻልኩ ነበርኩ። ለምን ተባራለች ባይዘው ለምን ተባረረች ከዚህ በፊት የነበረው ቪዲዮ ላይ እና ሰንበት ቀድሜ ይማርና ግቢ ጉባኤ ደግሞ በሳምንት አንድ ጊዜ ነበረ። እዛ ደግሞ መዝሙር አስጠናቸዋለሁ ማለት ነው። እንደዛ ምናምን እያደረኩ ትንሽ ሰርቼ ነበር መዝሙር። ከዛ ከሆነ ጊዜ በኋላ አቆምኩኝ በሆነ ምክንያቱም እዛኛው ቪዲዮ ላይ ገብታችሁ እዩ። ከዛ በኋላ ደግሞ አይ ቲንክ 12 እያለን ይመስለኛልና ከኛ ትምህርት ቤት ጀርባ
ቤተሰብ መምሪያ ካውንስሊንግ የወጣቶች ማዕከል ነገር አለና ጀርባ ነው የሚባለው በኋለኛው በር ኦኬ ከናት ትምህርት ቤት ነው ከትምህርት ቤታችን ከሚሽኑ አስናቃቂ አድቬንቲስት ነው የተማርኩት ከኬጂ እስከ 12 ሰው 12 ክፍል እያለን ስንወጣ የሆነ ፕሮግራም ነገር ተዘጋጅቶ አየነዛና ከጓደኛዬ ጋር እስቲ ገብተን ያቸው ምናምን ብለን አየናቸውና ለክረምት ላይክ ኪቦርድ መማር የሚፈልግ ሰው እየመዘገቡ ነበርና ተመዘገብኩኝ በጣም እየፈጠንሽ ነው እኔ ከዚህ በላይ ቀስ እንዴት ነው መለወቄታ እሺ ቀስ እያልኩልና ነገር ኢንተርቪው ቀስ ካልኩ ግን ደግሞ ይረዝማል በጣም እንዲሁም ረጅም ነው ታሪኩ እሺ ከዛ እኔ ቀስ ማለት አልችልም ከፈልጋችሁ ወደ ኋላ ቀስ እያረጋችሁ ከማሂ ጋር እኮ እንዴት እንደምናወራ ብታይ ደግሞ በቃ ይሄ ማለት እኮ ራፐር ሞ ፖቴንሻል እንዳለኝ ያሳያል እሱ ነው ጥንቸልና ኤሊ ነው ይሆን ነው አንተ ቀስ ትላለህ አይ ቲንክ እኔ ቀስ ምን ይመስለኛል አይደል ጥንቸል ደግሞ ለመሆን መፍጠሪ ብቻ አይደለም እንዴ ጥንቸል ምንድን ነች ሰሜስተር በቃ ይፈትታል እነሱ ይደርሱበታል እኔ ማላውቀው ነገር ድረሱበት ሌላ ጥንቸል እንደመሰለኝ እና ከዛ በኋላ በቃ ተመዘገብኩኝና ኪቦርድ ልማር ያኔ ነው አሉላን ማቀው ማለት ነው አሉላና ናቲ የሚባል ልጅ ነበረ ሁለቱ ሆነው ያሰለጥኑ ነበርና ኪቦርዱ ተበላሸና ሊያረጉልን የሚችሉት ነገር ዘፈን ማስጠናት ነበር ይዛኔ ሰው ዘፈን ኪቦርድ ልትማሪ ነው ለይሽ ኦኬ ዘፈን ነበር ኪቦርድ ልማር ሄድኩኝ ኪቦርዱ ተበላሽቶ ቮካል ትምህርት ጀመሩ በዛው ቮካል ተማርኩና ትዝም ይለኝ አሉላ ይዛኔ ዝፈኝልኝ ሲለኝ ማለት ነው ማቀው ሙሉ ዘፈን የለም ነበር በቃ የሆነች ፓርቷ ማለት እንደዚህ በደንብ ለሰው ዘፍኝ ስለማለቅ በጣም ተጨነቅኩና በቃ አጥንተሽ ነኝ ምናምን ብሎኝ ብዙ ኤክሰርሳይሶችን ነገር ምናምን የጸለኒያን ነበር ፍቅሬና ህይወቴ ትንሽ ትሞክሪልናለሽ እስከዛው ግን ሰብስክራይብ ያደርጋችሁ ይሄን እየሰማችሁ ሰብስክራይብ አድርጉ ኮሜንት መጻፍ ይቻላል የፈለጋችሁት እኔ ሁሉ ጊዜ የምላችሁ ምንድነው የፈለጋችሁትን ኮሜንት መጻፍ ትችላላችሁ ምክንያቱም አልነግራችሁ እስቲ ፍቅሬና ህይወቴ ሀብቴና ንብረቴ ነየልጅነቴ አይ ግጥሙን አበላሽቷት ፍቅሬና ህይወቴ ችግር የለም ክብሬ ረስቼዋለሁ በስመ አብ ወወልድ ደግሞ በቅርብ እኮ ዘፍኜው ነበር ፍቅሬና ህይወቴ ጠፋብኝ ጸደኒያ እንዳታዩ ይሄን ቪዲዮ በእውነት ላይቭ ራሱ ሰርቼው አውቃለሁ በቅርብ ግን በቃ እንዳታዩ ጸደኒያ ትንሽ ችግር አለብኝ ሌላ ጊዜ ዘፍንላችኋለሁ አጥንቼ እሺ እና የሷን ግማሹን ዘፈንኩለት ከዛ በኋላ ከሱ ጋር ቮካልና መስራት ማጥናት ጀመርን ከዛ በኋላ ደግሞ እሱ ህዳሴ ቲያትር ቤት ይሰራ ነበርና በቲያትር ቤቱ የሚመጡ የተለያዩ ውድድሮች ነበሩ የክፍለ ከተማ ምናምን አቃቂን ወክዬ ምናምን ተወዳደርኩ ሁለተኛ ወጣው አንደኛ ወጣው ምናምን እያልኩ በቃ የዛኔ ሁለተኛ ወጥቼ ይመስለኛል 3000 ብር ተሸልሜ ነበርና በሱ ብር ነበር ማንንም ሳልጋብዝ ጊታር ልገዛበት ነበር ከዛ ፋይናሊ እንዲያጋዛኛል ብዬ ነበር እሱ ሲጠፋ ሌላ አቤል የሚባል ጓደኛ ነበረኝ ከሱ ጋር ገዛን ሁለታችንም አለ መሰለኝ ሁለታችንም በቃ የማይረባ ጊታር ገዛን እንደምንም የሚረባ ጊታር አረጋው እሱ ሲጮትበት ይሻል ነበር እኛ ስንጮትበት ምንድነው ብለን ነበር እናንተ እኮ እየተጫወታችሁበት ነበር ቃቃ እሺ ዛን ቀን ተገናኘን ማለት ነው ካንተ ጋር አይደል የዛን ቀን ደግሞ ነው አጋጣሚ ጓደኞቼ ላገኛቸው ነበርና እነሱ ዲች አድርገውኝ መሄጃ ሳጣ ቶታል ጋር ስደርስ አየሁት ኢቨንቱንና እንዴ ቆይ እስቲ በቃ ልግባዚ ብዬ ስገባ አሉላን አገኘሁት በዛው በቃ ላይ በእንደዚህ አይነት አጋጣሚ ነው የተገናኘነውና የምታገቡትን ቀብራችሁ የሚኖርን ሰው እንዲህ በአጋጣሚ ልታገኙ ስለምትችሉ ተጠቀሟቸው አጋጣሚዎቹን ያ ጉራ ሊመስል ይችላል ግን እኔ ደረቅ ወንበር ላይና መሬት ላይ መቀመጥ አልችልም በጭራሽ አልችልም እንደው መሬትሽ እንደዚህ ደስ ይላል ይሻላል ከወንበር ይሻላል ግን እየከበደኝ ነው እውነት ገና እኮ ጥያቄዎቹን አልተጠያየቅንም አልጀመርንም እኔ የበቃኝ ማለት ነው ሲኒማ ካልተመቸ አንተ እኔ ቤቴን ነው የምወደው ባይዘው ቤቴ ላይ ምንድነው የራሴ ሁለት ወንበሮች አሉ አንደኛው ስራ ቦታ ላይ ለምቀመጥበት ስቱዲዮ ላይ የምቀመጥበት ነው
ሁለተኛው ደግሞ እዚች ጋር ነች። እዚች ጋር ነው የምቀመጠው። ከዛ ውጪ መቀመጥ በጣም ይከብደኛል። ረጅም ሰዓት መቀመጥ ከሰው ጋር በጣም ይከብደኛል። ምክንያቶችስ ደግሞ ምንድነው ምክንያቶች? በሩን በዚህ ጋር እያየው ምናምን የሆነ የምትለው ነገር ነበር። እቺ ምንድነች? እቺ ወሳኝ ቦታ ነች። እዚህ ጋር የምቀመጠው ምንድነው? እዚህ ጋር የስቱዲዮ እቃዎች ያሉ ፊት ለፊት ቱር እናደርጋለን። እንኳን አንድ ቀን አሳያችኋለሁ። አንዳንድ እቃዎች አሉኝ። አንዳንድ ሳይሆን ሙሉ የስቱዲዮ እቃ አለና ስቱዲዮ እቃዬን እዛ ጋር ነው ማስቀምጠው። እሱን አያለው ፊት ለፊት ሁል ጊዜ ማየት ፈልጋለሁ። ከዛ ውጪ ደግሞ ምንድነው በራችን የውጭ በር እዚህ ጋር ነው ያለው። እሱን አያለው። መስኮት አለ ፊት ለፊት። ዊንዶ በጣም ነው የምወደው። እንትን ላይ ክሩድስ ላይ እንዳለ ልጅ የለም ዊንዶ እያለ ነው ያው አክቹሊ እኔ የምወደድኩ ባህሪ ሰው ይወራረሳል የሚባለው እውነት ነው። በጣም አንቺ እኮ አሁን እኮ ቁጭ እኮ እኔን እየሆንሽ ነው። በተለይ እኔ በጣም ባዶ ነው ህይወቴ። አይ ውድ ሴይ የሆነ ምንም ኢንተረስት ምንም ስለሌለ አንተ ኢንተረስቲንግ የሚያደርጉህን ነገሮች ስሞክራቸው ደስ ይላል። እሺ አሁን ኢንተረስቲንግ ምን ግን ወርስሻል ከኔ? መጥፎ ነው ጥሩ ነው? እስቲ አይ መጥፎ የወረስኩት ነገር የለም፣ ግን ጥሩ መጥፎ አለኝ እንዴ? እስቲ አለ ግን አልወርስም። መጥፎ እኔም ቦጣኝ የራሴ መጥፎ ይበቃል። እሺ ጥሩ to be on moment ላይ መሆን አይደለ? ውስጤን ማመን ነው የሚባለው። I think ሰዎች አይቼ ምናምን ያነበብኳቸው ይመስለኝና ግን አይ ምናምን ብዬ ፈራና ከዛ ላይ እንዲህ ስነግረው እሱም እንደዛ ተሰምቶት ይሆናል ስለዛ ሰዎች ምናምን። ኧረ በጣም ብዙ ነው እንዴ ካንተ በጣም ብዙ ነው የወሰድኩት፣ ግን ትዝ ሲለኝ እነግራችኋለሁ። ከፍ ያለሽ በዚህ ወደዚህ ጋር 10 የማየው ምንድነው ላፕቶፕ እዚህ ጋር ነችና ድምጽ ምን ቀዳው ቼክ እያረኩ ነው እየገባ ነው አይደለም ሚሊዮን አይ እንደ ዮንዜማው እንኳን አይደል ፖድካስቱን በቃ እያረኩና መነጽር ላይ ያለኝ እንጂ እንደሱ ውፍረቱም አለኝ እንደዚህ ያለኝ መነጽር ላይ ከእነሱ ግን ማን ይመችሻል? እንደው ማሪሽ ጥያቄ ማሂ እውነት እኔ በረከት ይመችኛል። ባይዘው ለምን እንደሆነ አላውቅም። አንደኛ መንግስት ትምህርት ቤት ነው የተማረው። እውነቴን ነው የምልሽ። ማሂ የግል ስለተማረች ነው ለዛ ይሆናል። በቃ መንግስት የተማረውና የሆነ ብዙ ነገራችን በቃ ማቀው ነገር ነው። በቃ ሆነስትነቱ ምናምን ደስ ይለኛል በጣም። እሱም ግን አንዳንዴ ደግሞ እናደኛል። ላይክ በፍጹም አልስማማበትን ሀሳብ ያነሳል ብዙ ጊዜና ማሂ ደግሞ የሆነ መጠየቅ የምፈልገው ነገር ይሄን በጠየቁልኝ ያልኩትን ነገር ትጠይቃቸዋለች። በተለይ ደግሞ የሆነ ሰውን ሊጠቅም የሚችል ጥያቄ አለ አይደለ? አንተ የምትለው ነው ይሄ እሱ ነገራን በጣም ወድላት። ይሄ ነገሯ ባይዘው እኔ ነኝ በደንብ ወድላት። በተለይ ሙዚቃኛ ስታቀርብ ለአዳዲስ ሙዚቀኞች ምን ትመክራለህ? ለየትኛው ሙዚቀኛ ብቻ ሳይሆን ብዙ ሰው ስታቀርብ በቃ የሚጠቅም ሀሳቦች ታነሳለች። እንደውም የፖድካስቱ ቁም ነገረኛ ነች። እሷ ከመጣች በኋላ ነው ያየሁት ሲጀምር። እሷ ከመምጣቷ በፊት አለ ይቅርታ እወዳቸዋለሁ፣ ግን ላይክ እሷ ከመጣች በኋላ ነው ማየት የጀመርኩት። ማለት እኮ በሌላ አማርኛ አቤል ከሄደች በኋላ ነው ማየት የጀመርኩት። አቤልንማ ጭራሽ አላየሁትም። የአሜሪካውንም አላየሁም። የሚገርመው የእንትናን ነው ያየሁት። የአሜሪካውማ እኛ የኤንዲ ባይዘው የኤንዲ በጣም ደስ ያለኝም ፖድካስት ነው። my favorite ነው so far በጣም አንደኛ ፖድካስቶች የሱ በጣም ደስ ብሎኝ ነበር። ትንሽ ቅሬታዎቹ ያው ኮሜንት ላይ ገብታችሁ እዩትኝ። የወቸ ጉድ የኤንዲ ቤተ ዜማ አለ የተወሰነ ነገር ግን በጣም በቃ እኔ ምን ነው ኢትዮጵያ ውስጥ በተጠየቀ በጣም ማለት በጣም ቢደገም ደስ ይላል። ደግሞ ያላወራው ብዙ ነገር እንዳለ ያስታውቃል። በጣም ኤንዲ ምንድነው የሚባለው? መንታ ሳይሆን ምንድነው የሚባለው? ምንድነው? ሞክሼ ማን ነው ግን እሱ ትክክለኛ ስም? ኤንዲ ነው። እኔ እንግዲህ በኤንዲ ነው የማውቀው። አንድ ፎቶ አለን፣ እስቲ ካገኘው አስገባላችኋለሁ እዚህ ጋር። አግኝቼው አውቃለሁ። ያው አንቺ ከባለቤቱ ጋር ታውቂያለሽ። ከቤቲ ጋር ደግሞ አብረን እንሰራለን። ብዙ ጊዜ አብረን ሰርተናል። እሷም ደስ ብትል ሰው ነች በጣም። እና አሁን ወደ ጥያቄያችን እንግባ። እሺ አንደኛ ቡና እንጠጣና ወደ ጥያቄያችን እንገባለን። እንዳንቆየባቸው እስኪ ሰክን ምን እስኪል እንቆያለን ብለሽ ነው?
እሺ እንግባሽ ምረጥ አንተ አንቺ ፈርስት ሌዲስ ፈርስት እኔ ደግሞ እንደዚህ የሆነ ወይኔ እኔ እንግሊዘኛ ሳወራ እንዲህ ማቀያየረው ነገር ለምሳሌ እንትን ቮይስ ኦቨር ብዙ ጊዜ የምለው ኦቨር ቮይስ እንግዲህ ምን ላድርግ ቀልዱበት በእናታችሁ ሌላም እንደዚህ ይገለበጣችሁ አልናገርም ኦኬ መቀለድ ይችላሉ ፌስቡክን ለምሳሌ ቡክ ፌስ ነው እንደዛ እንኳን ያን ያህል እንኳን ምን ነው የህዝብ ትምህርት ቤት የተማርኩት የመንግስት አይደለም ያን ያህል ስቀልድ ነው እና አራንተ ጀምራን ታንሳበናት እሺ ማይክ ስለያዝኩ እኮ አይመችም ብዬ ነው ግን ችግር የለም ፈቷል ችግር የለም ጽሁፍ የሚነበበው አይመስለኝም እሺ አንብቢልኝ የመጀመሪያ ጥያቄ እኔን ለሰው ስታስተዋውቀኝ ምን አይነት ሰው ናት ብለህ ነው የምታስተዋውቀኝ አንቺን ለሰው ሳስተዋውቅሽ አብዛኛው ጊዜ እኩል ነው ሰው የምንተዋወቀው አይደለ እንደውም ሳስተዋውቅሽ ይከብደኛል እኔ ለምን እንደሚከብደኝ ታውቂያለሽ ለምሳሌ ፎቶሽ ምናምን አሳይቼ ባለቤቴ ምናምን ስል ብዙ ይደነግጣልና አይደለ ይደነግጣሉ ምናምን ፍቅረኛዬ ማለት ደግሞ ያው ኦሬዲ ስለተጋባን ፍቅረኛዬ ማለት አልችልም ነውር ነው አይደለ እና ምንድነው ባለቤቴ ነች ዘፋኝ ነች ስራሽ ያው አርቲስት ብዙ ጊዜ የሚጀምረው ከስራው ነው አይደለ ለማስተዋወቅ ሲጀምር ባለቤቴ ነች ሙዚቀኛ ነች ምናምን ላለው ከዛ ውጪ ስጠይቁኝ ወይ ጻዲ በጣም ምርጥ ልጅ ነች ነገሮችን በመግባባት ብዙ ጊዜ ምላስ ነች እቺ በመግባባት ምታምን ነች በንግግር ምታምን ለማለት ነው በንግግር ምታምን እንደዚህ አይነት ነገሮች ነው ማስተዋወቀው እና ደግሞ ትንሽ ብዙ ጊዜ ጓምቲ ምናምን ይመስላችኋል ብዙ ሰዎች እና ኃይለኛ ምናምን ትመስላችኋለሽ እሱን ነው እንደውም በማጽዳት የሚጀምርልሽ አይ እንደምታስቧት ጓራ ፈታ ያለሽ ነች ምናምን በማለት ለምጀምረው ጓልል ይችላልው ኦብቪየስሊ ግን ላይክ እንደዚህ ቁጡና ኃይለኛ ምናምን ሰው ሆኜ ሳይሆን አንዳንዴ ደግሞ የግድ መቆጣት ያለብን ሰዎች ይኖራሉ ግን አክቹሊ እንደዛ ይመሰልኩበት ባንድ ሜምበሮቻችንን እኛ ሊድ ማድረግ የነበረብን ጊዜ ላይ ነውና የግድ ቁጡ መሆን ነበረብኝና በቃ ለዛ ነው እንጂ እኔ ቁጡ ተወኝ አይደል ያስባል እሺ እኔን እንዴት ነው የምታስተዋውቂ እንዲ በጣም ሰዎችም እንዲያውቁ በዛ መልኩ አልፈልግም እንደውም እንትን እንዳትል ምን እንዳል አድቫንቴጅ እንዳይወስዱብሃል አይደለ እንዲ በጣም መልካም ሰው ነው አስበላሽኝ በጣም ጥሩ ሰው ነው መልካም ሰው ነው ለሰው ያስባል እውነት ከልቡ ብዙ ነገር ያደርጋል ሰው ላይክ ክፋት ምናምን የሌለበት አለ አይደለ እንደዛ አይነት ሰው ነው ማለት ፈልጋለሁ ግን አይደለም እንደዚሁ በቃ ፈርተው ምናምን እንትን ቢልሁ ያስባለሁ ሰዎች ነው መልካም ሰው ሲያዩ ሰዎች አድቫንቴጅ መውሰድ ነው የሚቀናቸውና ለአንተ ራሱ ብዙ ጊዜ ጣልቼ ይልሃቃለሁ ታውቃለህ ብዙ ጊዜ እኔ ነኝ የምጣላለት ተው እያልኩ የምቆጣው ምንም ማለት እየተደረብኩ እንጂ እሱ ዝም የሚል እኔ ነኝ ያለኝ ያስመስልኩሻ አይደለ እሱ ዝም እያለ እኔን ከሰው ጋር ያጣላኛል እኔ ደግሞ ችግሬ ዝም ብዬ ማለፍ አልችልም በቃ ዝም ማለት ስለማልችል እኔ ተናጋሪ አረከኝ እሺ ወደ ቀጣይ አንቺ ደግሞ እሺ ያው እኮ እኔም አንቺ ማነሳን ጥቅም የለውም አይ ቢያንስ አንተ ቀድሞ ለመመለስ አለ እሺ በትዳራችን ደስ የሚልህና ተመስገን የምትልባቸው ነገሮች በትዳራችን ደስ የሚለኝና ተመስገን የምልባቸው ነገሮች ለምን ደግሞ ጥያቄው እሺ ያሰብኩት እኮ ነው ታውቂያለሽ በትዳሬ ደስ የሚለኝ ነገር ምንድነው ጨዋታ አለ ባይሉ ይባላል ብዙ ጊዜ ይላል ፕሌይ እና አክብደን አላየነውም ነገሮችን እየተጫወትን እየተሳሳቅን ነው የምናሳልፈው ዴሊ ነው ባይዘው ቅድም እንዳልኳችሁ ነው እዚህ ህይወት ላይ በቃ እንደዚህ ነው ጨዋታ ነው ያለው አንደኛው እሱ ነው ደስ የሚለኝ ሁለት ደግሞ ስንጣላ ምናምን እንደማንኛውም ሰው በምንጣላ ሰዓት ቁጭ ብለን አውርተን ምናምን
እንደ ማሹርድ ነው የሚባለው ባይዘይ ስንት ዓመታችን በቃ ማለት ከተጋባን ጀምሮ ወይ ከትውውቃችን ጀምሮ እንደዚህ በንግግር ነው አይደል ፈታው ብዙ እንትን አንልም። የሱ ጠንካራ ጎን ነው እንጂ እኔ ማኩረፍና ማልቀስ ነው የምወደው። ይሄ በደንብ መሰማት ቆይ ድምፁን ጨምረዋለሁ። ማኩረፍና ማልቀስ ነው የምወደው። እሱ ነው ንግግር ወደ ያስለመደኝ እንጂ ቀን እኔ ማውራት በጣም ነው የሚከብደኝ። ትንሽ ማኩረፍ አለብኝ ብዬ አስብ ነበር፣ ግን አያዋጣም። አሁን በጣም ተሻሽለሽ በጣም ተገርቼ ያው ትንሽም ቢሆን ታላቋ ነኝና ያው ይገባኛል አንዳንድ ነገሮች እና በትዳሬ በቃ በዚህ ነገር ደስተኛ ነኝ። ሌላው በቃ ቤተሰቦቻችን ስለሚወዱ ምናምን በቃ እሱ ነገር በጣም ደስ የሚለኝ እና ደግሞ ጓደኞቻችን ፊት ያለን ነገር ምናምን በቃ በጣም ደስ ይላል ምናምን ብቻ አፕሪሺየት እንደረጋለን ብዙ ጊዜ እና እሱ ነገር በጣም ያስደስተኛል። ላይክ ይሄን ይመስላል። አንቺስ? እኔ ደስ የሚለኝ ፍሬንድሺፓችን በትዳራችን ውስጥ ያለን አይደል በቃ ምንም ነገር ቢሆን በቃ ውስጥ የማስበውን ነገር በሙሉ መናገር የምችልበት ትዳር ስለሆነ ምንም ሆልድ ባክ ስለማላረግ በውስጥ የሚይዘው ነገር ስለማይኖር ጀጅ ስለማያረገኝ እንደፈለግኩ ስለማወራ ስለምንስቅ ሁሉ ጊዜ ስለምንቀልድ ስለምንስቅ እውነት በጣም የምንስቅበት እንደኛ ይሳቀ ባለትዳር አለ ሁላ እስኪያስብለኝ ድረስ ማለት ትዳርን ስናስብ ሞር ሲሪየስ ነገር ይመስለን ነበር አይደለ? ግን ስቀን ተጫውተን ቀልደን በሁሉም ቢቸግረንም ቢደላንም ቢከፋንም ቢለንም በቃ እያለቀስኩ ነው የምስቀው። ጎረቤት ራሱ ምን እንደሚለኝ ሁሌ ታዘ እብድ ነው እኮ መስላቸው እላለሁ። እውነት ስቅስቅ ብዬ እንደዚህ እያለቀስኩ ደግሞ ያስቀኛል መልሶ ከት ብዬ ደግሞ ስቃለሁ። በእኔ ምክንያት አይደለም የምታለቅሰው ባይዘው ይታወቅልኝ። በተለያዩ ምክንያቶች አለቅሳለሁ። አልቃሻ ነኝ። ያ በዛ ደስ ይለኛል። እሺ እንቀጥላ። ጥያቄ ቡናው እንዴት ነው? በጣም በደ ነው። So nice. አንቺ ብታነቢው ይሻላል። እኔ አንቺ ጽሁፍ አንቺ ጽሁፍ እኔ ነበባልታ። እሺ እሺ አንብቢ። እሺ መጀመሪያ ስታየኝ ምን አይነት ሰው መስዬህ? ኦኬ በእኔም ባንተም ባንቺም እያረግሽ። እሺ መጀመሪያ ስታየኝ ምን አይነት ሰው መስዬሽ ነበረ? ከዛ ስትቀርበኝ ደግሞ ምን አይነት ሰው ሆኜ ያገኘኸኝ አይደለ? ምንድነው የመጀመሪያው ጠንካራ በጣም መስኝ ነበር። ጠንካራ ነሽ ግን የምታለቅሽ ጭራሽ አይመስለኝም ነበረ። ከጓደኝታችን ምናምን ጀምሮ ያው ምን በጣም ነገሮችን ማረሰው አንድ ታሪክ አለ። እሱንም ቆይ እስቲ አወራለሁ ጊዜ ካለ። ደፋር ነሽ ብዬ ያሰብኩበት የሆነ ጊዜ እንትን አድርገን የሆነ በቤተሰብ መምሪያ የሆነ ፕሮግራም የሆነ ዜማ እና ግጥም የሆነ ሰው ሊሰራልን እና ስፖንሰር ድርጅቱ ሊያደርገን ሄደን ነበርና አጋጣሚ ሆኖ ጸዲ ቀርታ ነበር። 1-2 ቀን ቀርታ ነበርና እኛ ሂደን ገጣሚዋ የ3ኛ ክፍል የ2ኛ ክፍል የአማርኛ መምህርት ቸርነች እና ኢንተረስት ስላላት እሷ ነች ግጥም የጻፈችው። ዜማውም የ4ኛ ክፍል ሙዚቃ ቲቸር ነው እና እነሱ ናቸው ሲሰሩልን የነበረው። እኛ በሼም በቃ የጻና ዜማ ነገር ነበር የሰጡን። በሼም ደስ ብሎም በቃ ላይ ከዛ ጋር ያለው ነገር በቃ ዝም ብለን እናሳልፈው ብለን አሳለፍንና ከዛ በቃ ያለን አማራጭ ለጸዲ አሉ ላይ ሰጣ ዜማ ነበረ። በቃ ለሰውየውም ምንድነው ስራውን ከሚያጡ ምናምን ነገር አስበን ነው የሆነ ነገር ብቻ በቃ ዜማውን ሰጠናቸውና በቃ ይሄኛውን ዜማ እንስራ እሳቸው እንደሰሩት አድርገን ልናቀርብ ማለት እኮ ነው። ጭራሽ እንደዛ ነበር። በቃ ሼም ያዘን ምን እናድርግ። ከዛ እንደዛ አድርገን ነበረ። ከዛ ሁላችንም በቃ ተስማምተን ፈርተን ትተነው ነበረ። ከዛ ጸዲ መጣችና እሺ ዜማው እንደዚህ ነው ተብሎ ዜማው ተጀመረ። ከዛ ተጋገጥሽ ትዝ ይለኛል እና ቆጣ ነገር አለችና ኤክስኪውዝ ሚ ያልሽው ሚስ አንደርስታንዲንግ ተፈጥሯል ምናምን አለች። ወይኔ ዛሬ አስበላጅም በቃ አልኩ። ከዛ ምንድን ነበር ያልሽው?
እንዴ ይሄ የኔ ዜማ ነው ለኔ ተሰጠኝ ለሌላ ነገር ነው ምናምን ብዬ በቃ አስረዳዋቸው በጭራሽ ሊሆን እንደማይችል ከዚ አሉላ ነበር ይሰራልኝ በጣም ደስ የሚል ዜማ ነው በጣም የወደድኩትን ዜማ እንደዛ መስዋዕት ማድረግ አልቻልኩም ነበር በሰዓቱ እና ደግሞ በቃ ተናጋሪ ነኝ አሁን ቢሆን ምናልባት ቢያንስ የተሻለ መንገድ ይኖረኝ ነበር የምናገርበት ያኔ ራፍ ነው በድፍረት ነው የምናገረው በጣም ራፍሊ ነበር እና እንደዛ ታሪክ ነው እንደዛ ስታረጊ በቃ እኔ ገረመኝ ነው በቃ ያን ቀን በቃ እንዴ በጣም አስደነገጥሽኝ አስቢን 4-5 ነን እኛ ዝም ብለን ስንመላለስ ደግሞ እኮ ከቃልቲ ቦሌ ነው የምንመላለሰው በሼም ማለት ነው ከዛ ጸደይ መታ ገላገለች ገላገልኳቸው ነው የምላችሁ ከዛ እጂ በቃ እንደዛ በዛ ምክንያቶችም በቃ በጣም እንትን ምን ታለቅሻ አይመስለኝም ነበር ከዛ ግን ትንሽ ታለቅሻለሽ አለቅሳለሁ ቴሬዲ ያስለቅሳል በጣም አንድ እሱ ነው በቃ የተለየ ሌላ በቃ በጓደኝነት ስለቆየ ተመሳሳይ ነው ባህሪሽ ለኔ ብዙም የተለየ አይ መጀመሪያ ስታየኝና ልክ እንዳየሁሽ ሜጋ ተማሪ መስልሽ በቃ ኤችዲ ስላለብኝ ነው እንጂ ነኝ ጎበዝ ነሽ እኮ ግን ይገባኛል ግን አሊዝም ነው አታጠናም ብታጠኝ ኖሮ መባል አይነት ሰው ነው ስታይሏም ደግሞ ኖርማሊ እኔ በጣም መሳቀቅ ነበር ባይዘው ለምን መሳቀቅበት ምክንያት ምን መሰለሽ ያኔ ትንሽ ፀጉሬን ቀለም ተቀብቻለሁ ቢጫ ራስታ ነው ፀጉሬ ትልትል ሱሪ ያረጋለሁ አጭር ነበር ድሬዱ ምናምን እና ፎቶ አስቀምጥላችኋለሁ ምን አይነት እንደሆንኩ እና እሷ ደግሞ ጨዋ ነው የምመስለው በጣም ጨዋ በቃ ጎበዝ ተማሪ መነጽር ታረጋለች ሳይት አለብኝ ጫሞቹሽ ምናምን ትዝ ይሉኛል ላይክ የሲሪየስ ሰው የሚያረጋቸው አለ አይደል እንደዛ ነውና አልክ አብረን ስንሄድ ምናምን ነገር በቃ ዱርዬና ጨዋ በቃ እየሄደ ምናምንና እሱ ነገር ነበረ ጨዋ ነኝ እሱማ ግን ትንሽ ፈታ ያልኩም ነኝ ያኔ ከምመስለው በለጥ አይደል በጣም ስትሪክት ምናምን ሰው መስላለሁ ግን እንደዛ አልነበርኩም ብዙ እኔ ደግሞ አንተ በቃ እንዳልከው ዱርዬ ያለ አይደል ዝም ብሎ በቃ ፋን ምናምን ሰው ይመስለኝ ነበር ግን በጣም እንኳን አሁን ያኔ ራሱ በጣም ማቹር ነበርክ በጣም ታስተውላለህ ብዙ ነገር እና አረበዛብኝ እኔ ምን ላድርግ እውነቴን ነው የምላችሁ እውነት ወይኔ ልሌ ነበርኩ ጠፍቶብኝ ነው አዎ እኔ እንደዚህ ሰው እሺ የሚል ምናምን ሰው አይደለሁም እና እንዲንም ብዙ ነገር ሲመክረኝ እሺ አይደለሁም ነበር ማቹርነቱን እንደዚህ በአካል ተገልጦ ስላየሁት ነው ደጋግሜ የምላችሁና ታያለኝ ነገር በቃ እምቢ እያልኩ ብዙ ነገር አድርጌ ነው የተማርኩት አሁንና ከናቴ የተማርኩት ባይዘው እንደዚህ አይነት ነገሮች ነው ብዙ ጊዜ ነው የምለው የሆነ ነገር ምንድነው ስሜቴን እከተላለሁ የሆነ ነገር በቃ ካልመሰለኝ በቃ የነገር አይሆንም ምናምን ላለውና ተሞክሮ ደግሞ ብዙ ጊዜ እንደዛ ተው የተባልሽው ነገር ተሞክሮ አይሳካም ወይ ምናምን አሪፍ አይሆንም ያ ነገር በቃ እኔ ዝም ብለህ ሰው ዱርዬ ምናምን በቃ የሆነ ፈታ ያልክ ልጅ ትመስለኝ ነበር ግን እንደዛም ሆነህ በጣም አስተዋይ ሰው ነበርክ እንቀጥል እሺ ስማይተር እሺ ከ5 ዓመት በኋላ ህይወታችን ምንም ይሆን ይመስልሃል ከ5 ዓመት በኋላ እንግዲህ ካለፈው 5 ዓመት ጋር ያስተያየው ከሆነ ከባድ ነው ማለት 5 ዓመት በጣም ፈጣን ነው እድሜ ፈጣን ነው ባይዘው በቃ ብዙ ጊዜ አሁን በተለይ ሰሞኑን ሳይሆን ይሄን ዓመት የተረዳሁት ነገር ጊዜ እኔ እንደሚመልሰው እኔ እንጃ እሺ ይሁን በቃ ለመልሰው እሺ ቀጣይ እናስተካክላለን በደንብ ምንድነው የዛሬ 5 ዓመት እግዚአብሔር ካለ ሲንግሎች ተለቀው አልበም ከቻለን 2 አልበም ለቀን 2 ልጆች ወልደን አንድ ሴት አንድ ወንድ ከተቻለ ደግሞ ከዛም በላይ ልጅ አይቻልም ለካ 5 ዓመት በቃ 2 ልጅ ወልደን የኛንም ህይወት የቤተሰቦቻችንም ህይወት ባሰብነው ልክ ባይዘው በጣም ነው የምንጨነቀው እንድታዩ ቤተሰቦች እኔም ከራሴ ህይወት በላይ የቤተሰብ ህይወት ያስጨንቀኛል የኔም ያንቺም የቤተሰብ ህይወት አንቺም ልክ እንደዛውና እነዛን የሚያስጨንቁ ነገሮች ፈተናቸው ተስተካክለው
እዚህ ቪዲዮ ላይ መጥቼ ኮሜንት ማድረግ ነው ፈልገው። ያ ሶ ፋር በ5 ዓመት በጣም ብዙ ለውጥ አሳይተናል ብለን እናስባለን። እንደውም ትላንትና ያስታወስነው ነገር ሄድሴት የገዛ ነው ነበርና በፊት ትዝ ካለ ምንም ስቱዲዮ ምንም አልነበረንም እና በስልካችን በኤርፎን ነበር እንደዚህ በስልኩ እየቀዳ በስልኩ ነበር የሚያቀናብረው ወይስ በኮምፒውተር ነበር? የሆነ ኮምፒውተር ነበር አማማ ኮምፒውተር ነበረች በሱ ምናምን ያቀናብር ማይክ ይሄ ማይክ ስለሌለኝ ምን አረጋለሁ በስልኬ ቪዲዮ ቀርጽና ከዛ እሱም በኮንቨርተር MP3 እንዲሆንልኝ በቮይስ ኖርማሊ ሪካርድ ላይ በፊት አይሰራም ነበር ለምዶን አላቅም አይገባልኝም ነበር ፕሮጀክት ውስጥ ከዛ ምን አረጋለሁ እሱን ኮንቨርት አድርጌ ምናምንና ፎቶ ተነሳን አጋጣሚ ያኔና በጣም ከዛ ደግሞ አንድ ቀን ደግሞ ብለን ደግሞ የሆነች ልጅ እንደዚህ ኤርፎን ሄድሴት አድርጋ እየዘፈነች ነው አድርገን ነበርና አንኮንሺየስሊ ያንን ፎቶ ፖስት አድርገነው በቃ ረስተነው ነበርና ሄድሴት ስንገዛ ደግሞ አጋጣሚ ልጅቷ ያደረገችውን ራሱን ሄድሴት ነው የገዛ እና አሁንም የምንመኘውን ነገር ደግሞ ከዛሬ 5 ዓመት በኋላ እንደምናገኘው እርግጠኛ ነን። ምክንያቱም በ5 ዓመት ውስጥ በጣም በፍጥነት አድገናል። ስቱዲዮ ገንብተናል ስትይ ባይዘው ቤት ሰርተን እንዳይመስል ቢውልድ አድርገናልም ያው ገንብተናል ነው ብዬ እኮ ነው ክበናል። ሚሻለውን የ5 ዓመት ምኞታችን እዚህ ጋር ከስር ጣጣ አድርገን እናስቀምጥላችኋለን። ምን እንደምንፈልግ ማለት ነው። አልበም ምናምን እያለን እናስቀምጥና እስቲ ዛሬ 5 ዓመት ሶ ፋር ይሄም ቪዲዮ ከዛሬ 5 ዓመት በኋላ ስናየው ደስ እንዲለን የት እንደነበር እንድናስታውስ ስለሆነ ይሄ እንደውም ቆንጆ ጥያቄ ይመስለኛል። አንተ ነህ ያልከው ጥያቄ አልቆብኝ ኧረ ምን ልጻፍ ስለ ያልከኝ ጥያቄ ነው። ደስ የሚል ጥያቄ ነው። ወደ ቀጣይ እንሄዳለን። ወደ ቀጣይ ጥያቄ ሰብስክራይብ ያደረጋችሁ ነው ግን እያረጋችሁ ነው ወይ? ባይዘው ቪዲዮ ሲያልቅ አጠብቁ ኮሜንት ለማድረግ ራሱ ዝም ብለን በእያንዳንዱ ባሰባችሁት ነገር መጻፍ ትችላላችሁ። የተመቻችሁ ፓርት የትኛው እንደሆነ ኮሜንት ላይ ማስቀመጥ ትችላላችሁ። እንዲስተካከል የምታስቡትን ጥያቄን የምትፈልጉትን ካለ ጥያቄዎችም ጻፉልን። ጥያቄዎችም ኔክስትም ከተመቻችሁ ይሄኛው ፕሮግራም ምንድነው ጥያቄዎች አስቀምጡልን። ከእያንዳንዱ ሰው ራሱ ብዙ ሰው ስለማያየው ይሄን ቪዲዮ ካየው ተመስገን አሰየው ካላየው ግን ምንድነው አንድ ሰው 2 ጥያቄ ቢያንስ ማስቀመጥ ይችላል። እድል ነው ተጠቀሙበት እባካችሁ። እሺ ይሄ ማይ ፌቨሪት ጥያቄ ነው። የተዋወቅንበትን መንገድ መቀየር ብንችል በምን መልኩ ትቀይረው ነበር? አንቺ ነሽ ፋንታይዝ እናድርገው። እሺ አንቺ ነሽ። እኔ ይዛኔ ስትተዋወቀው ከትምህርት ቤት ወጥቼ አመዴ ቡን ብሎ ፈተና ነበርላት እዚህ ላይ እና አመዴ ቡን ብሎ ነበር በደንብ ዘንጬ አምሮብኝ ከሆነ የሆነ ሰርግ ላይ እንደውም ሰርግ ላይ ዘንጠን ሁለታችን ጭፈራ አስጨፍር ልትለኝ እኮ እስክስታ ሁሌ ነው የምለው ግን ጨፍሬ አላውቅም። ግን ጎበዝ ነኝ እውነት። አንድ ቀን ጨፍርላቸዋለሁ እና እንደዛ እየጨፈርኩ ምናምን አይቶኝ ምናምን መቶ ተዋውቁኝ ምናምን ቢሆን ደስ ይለኛል። አንተስ? እኔ ደግሞ ምንድነው እስቲ እኔ የተዋወቅንበት መንገድም በጣም ደስ ይለኛል። በጣም ደስ ይላል። ግን በዘንጥ አይ ነው ያን ያን እንኳን እኔ እንደዛ ትኩረት አልሰጥም ነበር። አረ አሁን ነገር ብዙም አክቹሊ እንደተዋወቅን ፍቅረኛ ምናምን አይደለም። 2 ዓመት 3 ዓመት ንጹህ ፍሬንድሺፕ ነበር። ንጹህ በስሱ ትንሽ ነበር ደፍረስ ንጹህ ካልክ በኋላ ሪቻት ባይ የሆነ ወሬ አውርቶ ከዛ ወዲያውኑ አይ ብሎ ካለፋት ራሱ እዚህ ጋር ይጽፋታል። ውሸት ግን ካለፈ በኋላ ነው እንደደፈረሰ ያሰብኩት እንጂ መጀመሪያ እኔ ጓደኝነት ነው ብለን ነበር ያሰብኩት። ግን ምንድነው እኔ ደግሞ እንፈልገው እኔ ባይዘው በቃ ከልጅነታችን የምንተዋወቅ ለዚህ አይ ነው በጣም እሱ ልጅነቱ የሚነግረኝ ነገር በጣም ነው ደስ የሚለው እና በቃ ላይክ ጓደኛ ከሆነም በኋላ ላይክ እንደ ሴትና እንደ ወንድ አልነበርንም አይደል? እና በደንብ ጓደኛ ስለነበረን ከድሮ ራሱ ጓደኛ ብንሆን በደንብ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። በጣም ነበር። ስለዚህ ከቢያንስ ከእሷን ከማወቄ
አንድ 10 ዓመት በፊት ብንተዋወቅ ጥሩ ነበር ብዬ አስባለሁ። ደስ ይላል። እኔ በጣም ሁሉ ጊዜ ነው ሁሌውን ነገር ሲነግረኝ ወይኔ በነበርኩ ነው አላለሁ። በጣም ደስ ይላል። የእሱን የልጅነት ጊዜዎች ደግሞ አንድ ቀን በደንብ እናጫወታቸዋለን። በጣም ደስ የሚል ሶፋር የምወደው ልጅነት ያንተን ነው እስከዛሬ ከሰማኋቸው። እውነት ብዙ ነገር አድርገሃል፣ ብዙ ነገር አድርጋችኋል ከጓደኞቻችሁ ጋር። አልመስልም ግን ብዙ ነገር ያደረኩ እንዲህ ስታይ በጣም ብዙ ሰፈር አድጓል። ብዙ ጓደኞች አሉት። ብዙ ዊርድ ስም መጥፎ ማለት ሳይሆን ላይክ በቃ ልጅ ሆኖ ያደረጉት ነገር ሀስላቸው በጣም ደስ ይል ነበር። እና በጣም የጠቀመኝ ምንድን ብዙ ነገር እንዳደረግ ከረዱኝ ነገሮች አንዱ ጓደኛ ሰውን ከሰው ጋር የምር ጓደኛ ነው ማለት እና ከሁሉም ጋር በጣም ቤስት ሁሉም አንደኛ ሚዛቸው ነው ማድረግ የሚፈልጉት እሱን። እስቲ አሁን እኔ እንጃ አሁን እንኳን ብዙ ከጓደኞቼ ጋር ትንሽ በስራ ምክንያት ምናምን ብዙ ተቆርጠን ሳይሆን ትንሽ ተለያይተናል፣ ግን ከአብዛኛው ጓደኞቼ ጋር አሪፍ ጊዜ አሳልፍ ያለው። በየሰፈሩ ጓደኛ አለኝ እግዚአብሔር ይመስገን። በእውነት ይገርመኛል እንዴ አጋጣሚው ነው ራሱ የሚገርመኝ ነገር የሆነ ቦታ ሂጄ የሆነ በቃ አንድ ሰው አገኛለሁ። እንገርማል በጣም ማለት ማልጠበቀው ቦታ አይደል? ስለአንተ አንዱ ያለህን ትነግራቸዋለህ። ምን ነበር የት ነው የማውቅህ ምናምን ብሎ ያስቃል። እኔ ቆይታ ማለት አሁን ምን ያህል እንደምታውቅ አላውቅም። ዛሬ እዚያው ቲክቶክ ላይ 8000 ፎሎወር አለን። 8000 ሰው እኮ ብዙ ነው ግን በእውነት እኔ እንደዚህ ደርድሬ ስለማያቸው ይሁን አላውቅም ይበዙብኛል። ምን ፌስቡክ ላይ እኮ 10000 አለኝ። ያው ከ10000 የቆየ ስለሆነ ደግሞ ፌስቡክ ቢያንስ 2000 ቢሞት እሺ ተመልሰናል። በቴክኒካል ኢሹ ምክንያት መሽቷል። እንደምታዩት ኦልሬዲ ቀን ነበር የጀመርነው። ቡናውን ግን ሁለተኛውን ከእናንተ ጋር ነው የምንጠጣው ብለን አሁን ገና ልንጠጣ ነውና ሁለተኛውን ልቅዳኔ እስከዛ። እሺ አንዳንድ ነገር ሲሆን ጥያቄ ላንብብ እስከዛ አይሻል? እሺ ሁለት ጥያቄ ቀርቷል። ሁለቱን ጥያቄ ደግሞ እንቀጥላለን። ሁለተኛ ቡና እየጠጣን ማለት ነው። ሁለት ጥያቄዎች የሚቀሩን ምን ይላል? አብረን በኖር ወይኔ ያኛው ሰው እንድግን ይገባል። አብረን በኖርንበት አመታት የነበሩ መጥፎና ጥሩ ጊዜያት። እሺ ካንቺ ጀምሮ ወይስ እኔን መልስ? እንጃ መልሰን። እሺ አብረን በነበርን መጥፎ ለማለት ይከብዳል፣ ግን ትንሽ ከባድ ጊዜው የመጀመሪያ አመት አብረን መኖር የጀመርን ጊዜ ሁለታችንም ከፋሚሊ ስለነበር የወጣ ነው። ያው ኦልሞስት የኔም ከፋሚሊ ሊባል የሚችለው የተወሰነች ጊዜ ቆይቻለሁ። ብቻ ግን የመጀመሪያው አመት ላይ ብዙ ጊዜ መጣላት ነው ሊኖር ይችላል፣ መጨቃጨቅ ሊኖር ይችላል፣ አንደርስታንድ መደራረግ። እኔም ያው ይሄ ምንድነው የሴቶች ግዴታ ነው እሱ ወቅት ፔሪድ ሶሪ እሱ ላይ ብዙም እንትን እውቀት አልነበረኝም እንደሚያነጫንጭና እና ትንሽ ነበረ። በዛ ምክንያት እንጣላ ነበር ብዙ ጊዜ ማለት እንጨቃጨቅ ነበር ነገር ትንሽ እሱ ነው በቃ። ሌላው ደስ የሚል ጊዜ እስካሁን ድረስ ደስ ይላል። ኤቭሪዴይ ደስ ይላል። ያው የተለየ እንትን የለም፣ ያስከፋ ነገር የለም። ይሄ ይመስላል። አንቺ ጋር መልስ እንደዛው ነው። የመጀመሪያው አመት በቃ እኔ ፔሪድ ትንሽ አንጨኝ ነበር ለካ። በፊት ከቤተሰቦቼ ጋር ስኖር ከእህቴ ጋር ሁሌ ነው የምንጣላው። ሰው ፔሪድ ይሁን ምን ይሁን አላውቅም፣ ሁሌ ነበር የምንጣላው። ከእንዲ ጋር ግን አብዛኛው ጊዜ ሰላም እንደሆነና የሆነ ሳምንት ደግሞ በጣም እንጣላ ነበርና እኔ ራሱ አላስተዋልኩትም ነበር። እሱ ይሆናል ብዬ ቀስ ብዬ ነበር ያወቅኩት። ሰው ስናውቀው ወይ እሱም ይረዳኛል ወይ እኔም ክፉ ነገር ልልድና እተወዋለሁ። አይ እኔ አይደለሁም ፔሪዱ ነው እያልክ ሰው። የመጨረሻው ጥያቄያችን ላይ ደርሰናል። እኔ ሊያዝልህ እሺ ተጠናቃት። ምን ሳደርግልህ ነው የበለጠ እንደምወድህ የሚሰማ? ምን ስታደርጊልኝ ስደባብሽ ምናምን መታሸት መደባበስ በጣም ነው የሚወደው። በጣም ነው የምወደው። እና በቃ እሱን ስለማትወጂ ያው ካረኩት ላንተ ብዬ ነው ስለማስብ
እሱ ያስደስተኛል። አንቺስ? ምግብ ምናምን ከሰራ በተለይ ደግሞ የሆነ አስበህ እኔ ሳልልሃላ በተለይ ደክሞኝ ስመጣ ምግብ ካለ ምናምን በቃ I feel so loved በጣም አስበህልኝ እንደሆነ አይሰማኝ። አይ አውቀሽ ነች እንዴት እንድሰራ ነው እንድሰራ የሚያስደስትሽ አይመስለኝም። እንዳሳረፈሽ ነው። አይ ደስ ይላል፣ ሳልፍ ደስ ይለኛል። ሰውን ወይ እሺ ጥያቄዎቹ እነዚህን ይመስላሉ። ሌላም ቲም የሚጨምሪው ነገር አለ? የለም። የመጨረሻ ሙዚቃችንን ተጋበዙልን፣ ሰብስክራይብ አድርጉልን፣ ቤተሰቡኑ ሀሳባችሁን የፈለጋችሁትን ኮሜንት ላይ አውሩ፣ የሆዳችሁን ተጫወቱ፣ እንደ ዲያሪ ቁጠሩት ኮሜንት ሴሽናችንን። ወዲያውስ እሑድ ጸዲ ሁሌ ይኖራታል። በጉጉት እንደምትጠብቁት ተስፋ አደርጋለሁ። ሙዚቃ ተጋበዙልን። እናመሰግናለን አብራችሁን ስለነበራችሁ። መልካም በዓል። ነው ባደረገኝ አርፎና ጅራፉ ከጁማ ያወጣኝ ከሰፊው መዳፉ ሲስብ ሲጎትተኝ እንደ በሬዎቹ በጋጅበውኝ ፉጨት ዜማዎቹ ዛሬማ በዓል ነው አታጭም አታርስም አትወርድም ከርሻ ገዝተዋል ልብስ አባትህ በፈጠረህ የልቤን ነግሬ እፎይ እንድልበት ልዋል ከቅፍህ ደግፍ አርገኝ አንገቴ ይረፍ ከትከሻህ 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 በቃሌ ደር ፍቅር ማሬዋ በፈጠረህ 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 በፈጠረህ